ኦኬ በዛሬ ቪዲዮአችን በጣም አሪፍና ምርጥ የሆነ ፕላትፎርም ይዤላችሁ መጥቻለሁ። እዚህ ፕላትፎርም ላይ በቀላሉ የተለያዩ ቪዲዮዎችን እያያችሁ እንዲሁም ደግሞ የተለያዩ ሲምፕል የሆኑ ታስኮችን እየሰራችሁ በቀላሉ ገንዘብ መስራት የምትችሉበት ፕላትፎርም ነው። እዚህ ፕላትፎርም ላይ እንዴት አድርጋችሁ መስራት እንደምትችሉ እንዴት አድርጋችሁም ደግሞ የሰራችሁትን ኢንካም ዊዝድሮ ማድረግ እንደምትችሉ በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ። ይሄን ቪዲዮ ሲጀምሩት ዩቲዩብ አልጎሪዝሙን ሊረዳ ይሄኛውን ቪዲዮ ሁላችሁም ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ አዲስ የሆናችሁ መጨረሻ ላይ ወደዳችሁት ሰብስክራይብ አድርጋችሁ የኛ ቤተሰብ ትሆናላችሁ። አሁን እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። ሊንኩን ከስር ዲስክሪፕሽን ላይ ወይም ደግሞ የኮሜንት መጀመሪያ ላይ ታገኙታላችሁ። ሊንኩ ስትነኩት ቀጥታ ወደ ቴሌግራም ቻናል ይወስዳችኋል። ሊንኩን እዛ ላይ ማግኘት ትችላላችሁ። ዌብሳይቱ ላይ ስትገቡ እንደዚህ አይነት ኢንተርፌስ ያመጣላችኋል። ገና የገባችሁ ስለሆነ እዚህ ጋር ሬጂስተር የሚለውን ክሊክ ታደርጉታላችሁ። ሬጂስተር የሚለውን ክሊክ ካደረጋችሁት በኋላ እዚች ጋር ፎርሙን እንድትሞሉ ይጠይቃችኋል። እዚህ ጋር የኢሜይላችሁን ስማችሁንና ፓስወርዳችሁን እንድታስገቡ ማለት ነው። እዚህ ጋር ኮንቲኒው ዊዝ ጎግል የሚለውን ሳይን አፕ ታደርጉታላችሁ። በጣም ቀላል ስለሆነ ጎግል የሚለውን ክሊክ ታደርጉታላችሁ። ከዛ በኋላ እዚህ ጋር ኮንቲኒው ዊዝ ጎግል የሚለውን ክሊክ ታደርጉታላችሁ። እዚህ ጋር አምናት ሮቦት የሚለውን ክሊክ አደርገዋለሁ መጀመሪያ። ከዛ እዚህ ጋር ኮንቲኒው ዊዝ ጎግል የሚለው ክሊክ ታደርጉታላችሁ። ከዛ ስልካችሁ ላይ ወይም ደግሞ ፒሲያችሁ ላይ ያለውን ኢሜይል ያስመርጣችኋል። የምትጠቀሙትን ኢሜይል ታስገባላችሁ። ሬጂስተር ካደረጋችሁ በኋላ እንደዚህ አድርጉ ይከፍትላችኋል። እዚህ ጋር ገና እንደገባችሁ 500 ኮይን ይሰጣችኋል። ገና እንደገባችሁ ማለት ነው። እዚህ ዌብሳይቱ ላይ ከገባችሁ በኋላ ያሉትን ስራዎች ላሳያችሁ። እዚህ ጋር እንደምትመለከቱት earn portfolio withdraw leaderboard community እና support የሚል አለ። እነዚህን አንድ ባንድ አሳያችኋለሁ። earn የሚለው ላይ እዚህ ጋር የምትሰሩበት ቦታ ነው። የተለያዩ ስራዎች አሉ። እነሱን እየሰራችሁ ነው ፖይንቶች የምትሰበስቡት። እዚህ ጋር መጀመሪያ ላይ ምን አለ? ሰርቪው አለ። ያ ማለት ጥያቄዎችን በመመለስ ነው። ከዚህ በፊትም የኔ ቴሌግራም ሜምበር የሆናችሁ ታውቁታላችሁ ይሄኛውን አሰራር ማለት ነው። የተለያዩ ጥያቄዎችን አለ። እነሱን ጥያቄዎች እየሰራችሁ በቀላሉ ፖይንቶችን መሰብሰብ ትችላላችሁ። ያንን ፖይንት ደግሞ ወደ ዶላር ቀይራችሁት በዶላር መቀበል ትችላላችሁ። እሱንም አሳያችኋለሁ። እዚህ ጋር ሰርቪ የሚለውን ክሊክ ሳረገው እዚህ ጋር የተለያዩ ጥያቄዎችን ያመጣላችኋል። እዚህ ጋር የተለያዩ ጥያቄዎችን ያመጣላችኋል። አሁን እዚህ ጋር እንደምትመለከቱት የት ነው የምትኖረው፣ ፖስታል ኮድ አስገባ፣ እንደዚህ መንዝ፣ የተወለድክበትን ቀን፣ እንደዚህ አይነት ጥያቄዎች ናቸው። በቀላሉ እንደዚህ አይነት ጥያቄዎችን ስኪፕ ማድረግም ትችላላችሁ። እዚህ ጋር ከፈለጋችሁ ደግሞ ስታርት ብላችሁ በቀላሉ ጥያቄዎችን እየሰራችሁ መሄድ ትችላላችሁ። ሌላኛው ደግሞ ኦፈር ዋልስ ነው። ኦፈር ዋልስ እና ኦፈርስ ተመሳሳይ ናቸው። ምክንያቱም የተለያዩ ካምፓኒዎች በእነዚህ ውስጥ አለ። እነዛ ካምፓኒዎች ላይ የተለያዩ አፕሊኬሽኖች አሉ፣ ጌሞች ማለት ነው። እነሱን ጌሞች ዳውንሎድ እያደረጋችሁ በጣም በሺዎች የሚቆጠሩ ኮይኖችን በእነዚህ አፕሊኬሽኖች መስራት ትችላላችሁ። ለምሳሌ ኦፈር ዋልስ የሚለውን ክሊክ አድርጌ ላሳያችሁ። እዚህ ጋር እንደምትመለከቱት በጣም ብዙ አይነት አፕሊኬሽኖች አሉ። እነዚህ አፕሊኬሽኖች ዳውንሎድ እያደረጋችሁ እዚህ ጋር እንደምትመለከቱት በጣም ብዙ ሺህ ኮይኖች ናቸው ያሉት በአንድ አፕሊኬሽን ማለት ነው። ስለዚህ እዚህ ጋርም አፕሊኬሽኑን ዳውንሎድ እያደረጋችሁ በቀላሉ መስራት ትችላላችሁ። ሳይን አፕ የሚደረጉ አሉ አፕሊኬሽኖች ወይም ደግሞ ጌሞችን ሌቭል አፕ በማድረግም ደግሞ ምሰሩትም አለ ማለት ነው። እዚህ ጋር የፈለጋችሁትን መርጣችሁ ዳውንሎድ አድርጋችሁ መስራት ትችላላችሁ። ከዚህኛው መለስና ሌሎቹንም ደግሞ አሳያችኋለሁ። እዚህ ጋር ኦፈርስ የሚል አለ። እሱም ተመሳሳይ ነው። እንደሱ እንትን ያላችሁ መስራት ትችላላችሁ። ሌላኛው ደግሞ እዚህ ጋር ዋቺንግ አንሊሚትድ ቪዲዮስ ይላል። የተለያዩ ቪዲዮዎችን እያያችሁ እዚህ ጋር መስራት ትችላላችሁ። አንሊሚትድ ናቸው። ክሊክ እያደረጋችሁ የተለያዩ ማስታወቂያዎች ናቸው። እነሱን እየተመለከታችሁ በቀላሉ መስራት ትችላላችሁ። እዚህ ጋር ደግሞ ሪፈራል የሚል አለ። ሪፈራል ፕሮግራም ነው። በቀላሉ ጓደኞቻችሁን ኢንቫይት በማድረግ ፖይንቶችን መሰብሰብ ትችላላችሁ ማለት ነው። ዊዝድሮ ደግሞ እንዴት ነው የምታደርጉት የሚለውን ነገር ላሳያችሁ። እዚህ ዊዝድሮ የሚል ኦፕሽን አለ። እሱን ክሊክ ታደርጉታላችሁ። ዊዝድሮ የምታደርጉበት አማራጮች እነዚህ ናቸው። አሁን ኢትዮጵያ ውስጥ አሁን ብዙ ጊዜ የተለመዱት ባይናንስ እና ፔር ናቸው። ባይናንስ ያው በአይዲ ወይም ደግሞ በፓስፖርት ቬሪፋይ ማድረግ ትችላላችሁ። ከዚህ በፊትም አንድ ቪዲዮ ሰርቻለሁ ባይናንስ እንዴት አድርጋችሁ ክሬት ማድረግ እንደምትችሉ። ፔር ዋሌት ደግሞ ምንም አይነት አይዲ ቬሪፊኬሽን ወይም ፓስፖርት ምንም እንደዛ አይነት ነገር አይጠይቅም። ዌብ3 ዋሌት ስለሆነ እሱን ዳውንሎድ አድርጋችሁ በቀላሉ ክሬት ታደርጉታላችሁ። ሲድ ፍሪዛችሁን ታስቀምጣላችሁ። ምክንያቱም ፓስወርዳችሁ ስለሆነ ሌላ ጊዜ ሎጊን ለማድረግ ያንን ሲድ ፍሪ ስለምትጠቀሙት ፔር ዋሌትንም መጠቀም ትችላላችሁ። በቀላሉ እነዚህን ሁለት መጠቀም ትችላላችሁ። ከኢትዮጵያ ውጭ ያላችሁ ደግሞ
የፈለጋችሁትን በእነዚህ አማራጮች መጠቀም ትችላላችሁ። ለምሳሌ ባይናንስን ሰሌክት አድርጌ ላሳያችሁ። ኦኬ በባይናንስ የምትቀበሉ ከሆነ እዚህ ጋር እንደምትመለከቱት ከ0.5 USDT ወይም ደግሞ ከ0.5 ዶላር ጀምሮ እስከ $5 ድረስ ዊዝድሮ ማድረግ ትችላላችሁ በባይናንስ ማለት ነው። እስከ $5 ድረስ ስለሆነ በUSDC ነው የሚገባላችሁ ወደ ባይናንስ አካውንታችሁ። ልመለስና ፔርን ደግሞ ላሳያችሁ ምን ያህል እንደሆነ ማለት ነው። እሱ ደግሞ ፔር ዋሌትን ደግሞ ሰሌክት ሲያደርገው ፔር ዋሌት ላይ እዚህ ጋር እንደምትመለከቱት ከ0.1 ጀምሮ ነው ከ0.1 ዶላር እስከ $100 ድረስ በቀላሉ ከዚህ በፔር ዋሌታችሁ መቀበል ትችላላችሁ። ስለዚህ ፔር ዋሌትን ከፈለጋችሁ ደግሞ በባይናንስ መቀበል ትችላላችሁ። በፔር ተቀብላችሁ ደግሞ ወደ ባይናንስ መላክ ስለምትችሉ እሱ ብዙም አያሳስባችሁ። በቀላሉ ክሬት ማድረግ ትችላላችሁ ፕሌይ ስቶር ላይ ወይም ደግሞ አፕ ስቶር ላይ አለ ይሄ አፕሊኬሽን። የምትቀበሉበት የፔመንት አማራጮች ደግሞ ቢትኮይን አለ እዚህ ጋር እንደምትመለከቱት፣ ላይት ኮይን አለ፣ ኢቲሪየም፣ ዳሽ እና ቢትኮይን ካሽ የሚል አለ። በፈለጋችሁት ክሪፕቶ ከረንሲ እዚህ ጋር መቀበል ትችላላችሁ። ዊዝድሮ የምታደርጉት በእነዚህ አማራጮች ነው። የተለያየ የኢሜል ወይም ደግሞ የፓስወርድ ችግር ካጋጠማችሁ ደግሞ እዚህ ዌብሳይት ላይ እዚህ ጋር ሳፖርት ላይ ክሊክ አድርጋችሁ ሳፖርታቸውን ማናገር ትችላላችሁ ማለት ነው። እዚህ ዌብሳይት ላይ በቀላሉ እንደዚህ ያደርጋችሁ መስራት ትችላላችሁ። አይ ሆፕ ይሄ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።